ቢስሚላሂ ራህማኒ ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባለፉት 2 ሳምንታት ኸድር ነጃሽ የተባለ ወንድማችን በቲክቶክ እና በፌስቡክ የሚያጋራቸው ይዘቶች በጉንጮቹ ላይ የሚወርደው የናፍቆት እንባ የመዲና ፍቅር በውስጡ ምን ያህል በጽኑ እንደተቀበረ ይመሰክራሉ። ጦይባ ጀነቴ አንቺ ማየት ነው ምንነቴ። ይህን ያስተዋሉ አንዳንድ ወንድሞችና እህቶች እኔን ሜንሽን በማድረግና የቪዲዮዎቹን ሊንክ በውስጥ መስመር በመላክ ወንድም መሐመድ ኧረ እባክህ ለወንድማችን ኸድር መላ ፍጠር ሲሉኝ ነበር። ይሄው አላህ ፈቅዶ ዛሬ ሰርፕራይዝ ልናደርገው አቅደናል። እርሱ ግን እስካሁን የሚያውቀው ምንም ነገር የለም። ተከተሉ። ያ ዘይነል ዓለም ያ ዘይነል ዓለም السلام عليكم ورحمة الله وبركاته شيخ خضر. عليكم السلام ورحمة الله وبركاته. والله ምክንያቱን አላውቀውም። አንድ ሁለት ቪዲዮ የተወሰኑ ቪዲዮዎችን ሰርቼ መልሼ እኔ ሰራኋቸውን ቪዲዮ ይሳያቸው መልሰው እኔን ያስለቅሱ ይጀምር እና ይሄው ነው መግለጽም ይከብዳል። የመዲና ናፍቆት ይሄ ነው ተብሎ የሚገለጽ አይደል። ሼክ ኸድር ትናንት ማታ አንድ ወንድማችን በቲክቶክ እና በፌስቡክ ካጋራሃቸው ቪዲዮዎች መካከል ይህንን ቪዲዮ በዋትስአፕ ልኮልኝ ነበር። ሼክ ኸድር አውላ ቱርና ትራቭል ከሐምሌ 1 እስከ ሐምሌ 12 2018 ባዘጋጀው የዑምራ ጉዞ ተሳታፊ እንድትሆንና በናፍቆት ለተንሰቀሰክላት ምድር እንድትበቃ ይህ ወንድማችን የዑምራ ስጦታ ጀባ ብሏል። አላሁ አክበር ያ አላህ لا حول ولا قوة يا الله እንዴት አድርጌ ላመስግን። ጀዛውን አላህ ይክፈለው። አንተንም አላህ ጀዛውን ይክፈል። ደስ ብሎኛል አላህ ቀጠሮ